ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁ? እኔ በጣም ደህና ነኝ። ዛሬም ፓርት 2 ሪፍሌክሽን ይዤ መጥቻለሁ። ዳይ ወደ ቪዲዮ። ይሄ ቪዲዮ ነው። እስኪ አብረን እንየው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። 3 አስረክብ ያለው ጀሪካን ውስጥ መጋቢ ሐዲስ ሮዳስ ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ ያለው እኔን እንዳትጠይቁ አመስግኑ እግዚአብሔር ሰጥቻለሁ ለማለት ነው። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው። እኛ ግን ይሄን ሁሉ እንኳን እዛም አይሰጥም፣ እዛ አንድም ነው የሚሰጣችሁ። እሳቸው ግን በእውነት ወይዘሮ አመለወርቅ አመሰግናለሁ። የቀርሜሎስ አስጎብኚ ድርጅት 50ም 60ም እንደዚሁ አባታችን እየላኩ አምጥቻለሁ። ላልደረሰ ካስፈለገ በርሜል ጠበል ላይ ተጨምሮ ተሰልፎም ቢሆን እንዲወስድ አደራ ላለው እግዚአብሔር አምላክ ከሁላችን ጋር ይሁን። አመስግኑ። ከስዕለ ማርያም ላይ ጠብ እያለ የሚወርደው ፈዋሽ ወዝን ያለ መታከት የሚልኩልን ታላቅ አባት ናቸው። አመስግኑልን፣ ይደርሳቸዋል። ካንሰር አይሉት ምን የዚህ ዓለም በሽታዎች ሁሉ በፊቷ የወደቀ ሆነ የተቀደሰ ወዝን የምታፈስ የድንግል ማርያም ስዕል ናት። ክብር ለእመቤታችን። እና በጠበል ተባርኮ 15000 ተዘጋጅቷል። ደስ ይበላችሁ 15000። እናንተ ደግሞ ቤታችሁ በጠበል እየበረዛችሁ ከኪዳነ ምሕረት ጠበል ጋር እያበዛችሁ ብትጠጡ ብትተባበሱ ድንግል ማርያም ሰንኮፉን በሽታውን ሁሉ ነቃቅላ ታርቅላቸዋለች። ደስ ይበላል። ይሄን ነው የሚመስለው ቪዲዮ። ግን ይሄ በኦርቶዶክስ ስርዓት እኔ እስከማውቀው ድረስ የሚቻል አይመስለኝም እንደዚህ አይነት ነገር ማድረግ። ይሄ በጣም አንድ ከኦርቶዶክሳዊ አስተምህሮ በጣም የወጣ ነገር ነው። ሰውየው የኦርቶዶክስ በጣም አስተማሪ ነኝ የሚል ነው። በዛ ላይ ዓለማዊ ትምህርት በጣም ተምሬያለሁ አውቄያለሁ የሚል ሰው ነው። ነገር ግን ከሎጂክ ጋር የሚቃረኑ ነገሮች ነው እየተናገረ ያለው እና በጣም አንዳንድ ጊዜ እኛ ማለት ህዝብን እንደዚህ ማወናበድ ተገቢ ነገር አይመስለኝም። ሁለተኛው ሪአክሽን የምናደርግበት ከእንደዚህ አይነት ስሬት ነገር ወጣ ብለን ደግሞ ማይ ጉድነስ በጣም የሚነዝር አይነት ድምፅ ታውቃላችሁ አይደል? ላይ እስከታች ነው የነዘረኝ። ቲቢያውንስ ይሄ ዝም ብሎ ስቱዲዮ አልገባ፣ ዝም ብሎ ቤቱ ላይ እንደዚህ ተጠግቶ ነው የሚቀርጸው። ግን ውስጥህን የሚነካ አይነት ጉማዬ ነው። የራያን ነገር ማየታችን ካልቀረ እዛ አካባቢ አሁን የሚሰማው ያለው ነገር ደግሞ በጣም ደስ ያላለኝ እና ሰላም ቢሆን አሁን በዛም በዚህም በኩል ያላችሁ ብታስቡበት ጥሩ ነው። እረፍት ይገባዋል። ይሄ ወጣት ህይወቱን ኢንጆይ ሊያደርጋት ነው የሚፈልገው እንጂ እሳት ጋር መጫወት ተገቢ ነው ብዬ አላምንም።